ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የደቡብ ምስራቅ ኢትዮጵያ ግዛት በድርቅ ሊመታም ይችላል ተባለ ወያኔም የጠራው ስብሰባ ከዳስፖራ ጋር ለማድረግ አቅዶት የነበረው ባልታወቀ አካል ስብሰባው ተሰረዘ ሁለት አንጋፋም ተወዳጅ የኦሮሞ ድምጻውያኖች በወያኔም ከመንገድ ተጠልፈው ታሰሩ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋርም ኢዮብ ባይሳነኝ ዜናው ሲተነተን እነሆ ከአቶ በቀለ ገርባ ጋር አብረው የተከሰሱ 22 ሰዎች አቃቤ ሕግ የሚያቀርባቸውን የምስክር ቃል ለመስማት ቀጠሮ ይዘው የነበረ ቢሆንም ምስክሮቹም በራሳቸው ላይና በቤተሰቦቻቸው ሕይወት ላይ አደጋ ሊደርስ ይችላል በሚል ስጋት የዝግ ችሎት ይፈቀድልን የሚል ጥያቄ በማቅረባቸው ፍርድ ቤቱም የተከሳሽ ጠበቆችን አስተያየት ጠይቋል ጠበቆቹም መልስ ሲሰጡ የዝግ ችሎት የሚታየው የህዝብን ሞራል የሚነካ ወይም በሀገሪቷ ደህንነት ላይ የሚያመጣ ችግር ሲኖር እንጂ በግል ጉዳይ ላይ አይደለም ፍርድ ቤቱ በግልጽ ችሎት እንዲዳኘን እንፈልጋለን ብለዋል ተለዋጭ ቀጠሮም ፍርድ ቤቱ ሰጥቶ ይሄን ጉዳይ ውሳኔ ይሰጥበታል ተብሎ እየተጠበቃል በርካቶች እየታሰሩ በግፍ እየተንገላቱም ይገኛሉ በተባበሩት መንግስታት የምግብና የእርሻ ድርጅት ማክሰኞም ህዳር 6 2009 ዓ.ም ይፋ ባደረገው ዘገባ የደቡብ ምስራቅ ኢትዮጵያ ግዛት በድርቅ ሊመታ እንደሚችል ገልጿል በአካባቢው የተዘዋወሩ አጥኚ ቡድኖች የከብቶች መክሳት እና የእህል ዋጋ መጨመር ለሰውና ለከብት የሚሆን ውሃ በከፍተኛ እጥረት የገጠማቸው መሆኑን ገልጸዋል በአንዳንድ መንደሮች የውሃ ጉድጓዶች ሙሉ በሙሉ መድረቃቸውን ባቀረቡት ዘገባም አስረድቷል የቦረና ነዋሪዎች በከፍተኛ ጉዳት የደረሰባቸው መሆኑንም ገልጸዋል 370,000 የከብቶች የምግብ መኖ አስቸኳይ ያስፈልጋቸዋል ብለዋል በደቡብ ሶማሌ በደቡብ ኦሞና ቦረና የተከሰተው የውሃ እጥረት እስከሚቀጥለው ክረምት የምግብ መግቢያ ድረስ እንደሚቀጥልም አበክረው ገልጸዋል መንግስት አፋጣኝ እርምጃ እስካልወሰደ ህዝቦች በሚሊዮን የሚቆጠር ሊረገፍ ይችላል ብለዋል የወያኔ መንግስት በኦሮሚያ ክልል እስርና አፈናውን የቀጠለ መሆኑን ለማወቅ ተችሏል በተለያዩ ኦሮሚያ ክልል ማታም ጨለማን ተገን በማድረግ ቤት ለቤት በማሰስ የኦሮሞ ተወላጆችን ወጣቶችን እያፈሰ ወደ ጦር ላይ እየላከ ይገኛል ባለፈው ሳምንት በሪሳ አቡበከርና ተፈሪ መኮንን የተባሉ የኦሮሞ ዘፋኞች በስርዓቱ ተይዘው መታሰራቸው ታውቋል ረቡዕ ህዳር 7 2009 ዓ.ም በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር ለመወያየት የወያኔ አገዛዝ ጠርቶት የነበረው ስብሰባ በድንገት መሰረሱ ታወቀ ከተለያየ አካባቢ የጎረፉት ዲሲን ያጨናነቁ አፍቃሪያን ወያኔዎች ስብሰባው መሰረሱን በድንገት ስለሰሙ ድንጋጤያቸው ወደር አልነበረም ከአውሮፓ እንዲሁም ከተለያየ ከአፍሪካ የመጡ የአፍቃሪያን ወያኔዎች ዋሽንግተን ዲሲን አጨናንቀዋት ነበር የአንድነት ኃይሎችን የሚፈሩት እነዚህ የወያኔ ተላላኪዎች በድንገት ስብሰባው መሰረሱን ሲሰሙ ከአንድነት ኃይሎች ጋር ግብግብ መፍጠራቸውን የደረሰን መረጃ ይገልጻል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ ወደ ሌላ ፕሮግራም እንሻገራለን
Hey,
የኦሮሞ ህዝብ ትግል ከምን ደረሰ ይሆን? ሰዎች ሲሉም የሚደመጠው በኮማንድ ፖስቱ መሰረት ወያኔም የኦሮሞ ህዝብን ትግል ጨፍልቆታል ይላሉ። እውነት ተጨፍልቆ ይሆን? የኦሮሞ ህዝብን ትግል ወደፊት ለማንደርደር ከተቀራው ህዝብ ጋር በሰላም ለመኖር በአውሮፓና በአሜሪካ የኦሮሞ ምሁሮች የተባሉ ስብሰባ ሲያደርጉ ነበር። በተቀራው የኦሮሞ ህዝብ ደግሞ እያርጎመጎመ ይገኛል። ገሚሱ አፍራሽ ግብረ ኃይል ይላቸዋል። እውነት አፍራሽ ግብረ ኃይል ይሆኑ ወይስ ኦፒዶ ይሏቸዋል? እውነት ይሆን? የኦሮሞ ህዝብ በአንድ ላይ መጥቶም አንድ ቦታ ሆኖም መነጋገሩ ምን ይሆን ኃጢያቱም የሚሉ ብዙዎች ናቸው። የኦሮሞ ህዝብ ትልቅ ህዝብ፣ መሬቱ ሰፊ፣ ሀብቱ ሰፊ ሆኖ ሳለ የኦሮሞ ልጆች መግባባት አቅቷቸው እርስ በርስ እየተባሉ ይገኛሉ ይላሉ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬም ከዶክተር ጌታቸው እጅጊ ደመቅሳ ጋር የማድርገውን ውይይት እንድትከታተሉ እጋብዛለሁኝ። መልካም ቆይታ። ዜማውን አየር ላይ አውልና እንግዳዬን ይዤ እመለሳለሁ።
ተወዳጁን ድምፃዊ ኢቲቃ ተፈሪ እትሙዲ እያለ ያቀነቀነውን ዜማ ከልብ እናመሰግናለን። ተወዳጅ ድምፃዊ ነው። የኦሮሞ ህዝብ ይሄንን ቀልዱን የማይረባ ያረጀ ያፈጀ አስተሳሰቡን አሽቀንጥሮ እስካልጣለ ድረስ ኦሮሞ ከተቀራ ህዝብ ጋር በብረት ታግሎ ነፃ ካልወጣ ብቻዬን ታግዬ ነፃ ወጣለሁ የሚለው የቁም ቅዠት ነው ሲሉ የአንድነት ኃይሎች ሲናገሩ ይደመጣል። እውነት ኦሮሞም የያዘው የቁም ቅዠት ይዞት እየዋዠቀ ይሆን? እንግዲህ ዶክተር ጌታቸው እጅጊ ደመቅሳ ለቃለ መጠይቁ ፈቃደኛ ስለሆኑ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔም ስለጋበዝከኝ በጣም አመሰግናለሁ። መልካም ዶክተር በጣም አመሰግናለሁኝ። ወደ ውይይታችን እንገባለን። እስኪ እንደው ለመጀመሪያ ያህል ዶክተር በአሁኑ ሰዓት ኢትዮጵያ ያለችበት ሁኔታን እንዴት ይገመግሙታል? በአሁኑ ወቅት ህዝቧ በኮማንድ ፖስት ስር ወድቀው ይገኛሉና እንዴት ያዩታል? ኦሮሚያስ በምን ሁኔታ ላይ ትገኛለች? እውነት ወያኔ ባወጣው የኮማንድ ፖስት ምክንያት የህዝቦች አመጽ ወይም የመብት ጥያቄ ታፍኗል ይሆን? የህዝብ መብት በጉልበት ታፍኖ ሊቀር የሚችል አይደለም። ይሄ ትልቅ እሳተ ገሞራ ነው እና ይሄን እሳተ ገሞራ በዛፍ ወይም አፈር ጨምረበት ልታቆሙ አትችልም። ይሄ እሳተ ገሞራ ለ150 ዓመት ተደፍኖ የቆየ እሳት ነው። የፍትኔ ጉዳይም አይደለም። የወያኔ የብዝበዳ የዝርፊያ ጉዳይም አይደለም። የህዝባችን የ150 ዓመት ጥያቄ የተደፈነ እሳተ ገሞራ ነው የፈነዳው። እንደሚፈነዳ እኔ ብቻ ሳይሆን ታዋቂ የኦሮሞ የፖለቲካ መሪዎች በተደጋጋሚ ተናግረዋል። ይሄ ትልቁ ጋን አልጋለም፣ ከጋለ አይቀዘቅዝም፣ ያቃጥላል ብሎ አስጠንቅቀዋል። ለደርግም ጭምር ለወያኔም ጭምር። ስለዚህ ይሄ የቆየ የህዝብ ንዴት ስለሆነ ማንም ሰው ሊሸፍነው አይችልም። እንደ እሳተ ገሞራን ነው ያልኩት ለዚህ ነው። እሳተ ገሞራ በእንጨት ወይም ደግሞ በአፈር ጨምረበት ወይ ደግሞ ዛፍ ቆርጠበት ልታጠፋ አትችልም እና ይሄ በምንም ተአምር በወያኔ ቀርቶ መንግስት ራሱ ያመነው ነው። የኦሮሞ ህዝብ እንዲህ ያለ ቀን ማንም ሊያቆመው አይችልም፣ የአፍሪካ ጦርም ሊያቆመው አይችልም ብሎ ራሱ ያመነበት ነውና ይሄ ነው የደረሰው። ስለዚህ ኦሮሞን በመግደል በማሰር አይቻልም። በእርግጥ እየታሰረ ነው ኦሮሞ። እነሱ 13,000 ያስረናል ነው የሚሉት እንጂ 13,000 አይደለም። ከኢሬቻ ወዲህ እንኳን የታሰረው በ20,000 በ30,000 የሚገመት ነው። ይሄም ደግሞ መንግስት እውቅና የሰጠው ነው እንጂ በየቀበሌው በየገበሬ ማህበሩ ህዝቡ እየታሰረ ነው ያለው። መታሰር ብቻ ሳይሆን እየተገደለ ነው ያለው። ማንም አያውቅም ማን እንደተገደለ። ሚዲያ የለም፣ ስልክ የለም፣ ማንም የለም። ስለዚህ ሰው እየተገደለ ነው፣ እየታሰረ ነው። መታሰር ብቻ አይደለም፣ ሽማግሌዎች ናቸው ከሶፋ መነሳት የማይችሉ እኔ ፐርሰናሊ የማውቃቸው የኦሮሞ መሪዎች የኦሮሞ ፖለቲካ ሊደሮች የሚያውቋቸው የሀገር ሽማግሌዎች ናቸው። እኔ እንኳን የሚታሰሩ ሳይሆን እንደ እግዚአብሔር የሚያያቸው አይነት ሽማግሌዎች አሉና እኔ በተመረጥኩበት መንዲ አካባቢ ብራታ ሪክቱ 80 ዓመት በላይ እድሜ ያላቸው ሚዘና ገመዳ መስጊድ እንኳን መሄድ የማይችል ሽማግሌ ነው ዛሬ ከቤቱ ተወስዶ የታሰሩ። ለወልጅራ ዲባር እነዚህ የሚታሰሩ ሳይሆን እንደ እግዚአብሔር ሰው የሚያመልካቸው ሰዎችን ነው ወያኔ አስራ የሚታሰቃያቸውና ይሄ እንግዲህ በጦላይ ውስጥ ያሉ፣ በድዴሳ ውስጥ አሉ፣ ሰንቀሌ ውስጥ አለ፣ ባሌ በረሃ ውስጥ አለ። እንግዲህ የሌሉበት እስር ቤት የለም እና በጎን ደግሞ እስር ቤቶችንም እንዳያችሁት እያቃጠሉት ነውና የሀገር ሽማግሌዎችን ጭምር አስሮ እያቃጠለ ነው ወያኔ።
እስሩ እየከፋ ነው። ገባው እየከፋ ነው። ሰውን ማሰር ብቻ ሳይሆን ደብድቦ በዱላ ገደሉ። በዱላ ሰውን ደብድቦ የገደሉበት ሁኔታ ላይ ነው ያለው። ይሄን ደግሞ እንደ ድሮ በሚዲያ የሚሰማ ቢሆን ኖሮ የዓለም ሕዝብ ጉድ ይሰማ ነበር። አንድ ቀን ግን መስማቱ አይቀርም። ዶክተር እንደው አሁን እርሶ የጠቀሷቸው ሰዎች እርሶ የተመረጡበት አካባቢ ከ80 ዓመት በላይ የሆኑ የእድሜ ጠገብ አዛውንቶች ሁሉ እንደታሰሩ ገልጸዋል። በምን ምክንያት ነው የሚታሰሩት? ምን አደረጉ ብሏቸው ነው የሚያስሯቸው? የደረሰኝ አንዳንድ መረጃዎች አሉ። ለምሳሌ ወደ ምዕራብ ሸዋ፣ ወደ አርሲ፣ ወደ ሐረር አካባቢ ዲሞክራሲውን መጠቀም ስላልቻላችሁ ዲሞክራሲ የሚባል ነገር የለም በማለት ይሄ የኮማንድ ፖስቱ ጊዜያዊ እንትኖች ወታደሮቹ እንዲህ አይነት እርምጃዎች እየወሰዱ ነው ያሉት። እንደው ይሄንን ነገርስ እንደው የደረሱት መረጃ አለ? ምን አድርጉ ብሏቸው ነው እነኚህ ሽማግሌዎችን የሚያስሩት? እኔ ወደ መነስቡ ብቻ ሳይሆን እስከ ጀልዱ እስከ ግንደበረት እስከ ሁሉም የደረሱ መረጃዎች ዝም ስትል ራሱ ያስሯል። ዝም ለማለት ምንድን ነው በኋላ ያለው? ለምን ዝም አልክ? ደግሞ መነጋገርም የሚችሉ አይነት አይደለም። ቀርቦ እንኳን እንዳያሳምኑ እኛ እኮ ሽማግሌዎች ነን ምንም የማናውቅ አይደለም እንዳይሉ እንኳን ቋንቋችንን የሚያውቁ አይደሉም። እና የተመደቡት ህዝብ ጋር መነጋገርን የሚያውቁ አይደለም። ጭራሽ ራሳቸው የተገፈነ አጋዚ ነው። ድሮ ከህዝብ ጋር እንዳይገናኙ ተደርጎ በትግራይ ውስጥ የሰለጠኑ ሰዎች ናቸው። አማርኛ አይችሉም፣ ኦሮምኛ አይችሉም፣ ከህዝብ ጋር መነጋገር አይችሉም። ይሄን ተው፣ ሽማግሌውን ተው። ወይም መምህራኖች ለምሳሌ ከነቀምቴ ዩኒቨርሲቲ ከወለጋ ዩኒቨርሲቲ ተወስዶ የታሰሩት ምንም አይነት ፖለቲካ ጋር ተገናኝተው አይደለም። ምንም አይነት። በዚህ አጋጣሚ ኦፒዲዮም ደግሞ እንደምታውቀው ለሁሉ ያደረ ነው። እግረ መንገዱን አይኑ አላማረኝም ያለውን አሳልፎ ይሰጣል። እንግዲህ ስንቱ በዚህ አጋጣሚ ንጹሐን የኦሮሞ ልጆችን አሳልፎ ለአጋዚ የሰጠ ነው። አጋዚዎችም ደግሞ በተለይ ገንዘብ አለው ብሎ የጠረጠሩትን ሰው ኢዮብ ለማፈር ለመዝረፍ ሲፈልጉ ያስራሉ። ትልልቅ እነዚህ ሰዎች ገንዘብ ኖራቸዋል ወይ ወርቅ ኖራቸዋል ብሎ ነው እንጂ ከመሳሪያ ጋር ማገናኝቶ አይደለም። መሳሪያም ኦሮሞ አካባቢ ሁሉም በጁነዲን አዶ ትዕዛዝ ሁሉም የተዘረፈ ተበርብሮ የተወሰደ መሆኑን እስከ አንካሼና ጦርና አንካሴ የለም። በጁነዲን ትዕዛዝ ነው በሙሉ የተወሰደው። ይኸው ምክትሉ አለ ደገፌ ቡላ አሁንም የኦፒዲዮ ከፍተኛ አመራር ነው፣ አምባሳደር ነው በኡጋንዳ። ይሄ ጁነዲን ስልጣን ላይ ያለ ኦሮሚያ ውስጥ ከያንዳንዱ ቀበሌ ከያንዳንዱ ግለሰብ ነው የተዘረፈውና አጋዚ ያውቃል ኦሮሚያ ውስጥ መሳሪያ እንደሌለ፣ ግን ገንዘብ ለመዝረፍ ሲሉ ነው። ሞባይል ለመዝረፍ፣ ወርቅ ለመዝረፍ፣ ሴቶችን አስገድዶ ለመድፈር ነው እንጂ ምንም ይሄ ኦነግ የሚባለው ወይም ሌላ አይደለም። እንቅስቃሴው እኮ ላይ ያሉ ወጣቶች ናቸው። ኢዮብ ወጣቶችን አይደለም እኮ እነሱ የሚያስሩ ነጋዴዎችን ነው። ስራ የጀመረውን ህንፃ እያሰራ ያለውን ሌላ ስንት ፕሮጀክት የሚሰራውን ሁሉ አስሮ እየዘረፉት ነው። እና ይሄ አይነት ተራ ዝርፊያ እየተካሄደበት ነው ህዝባችን ያለው ከመግደል በተረፈ ማለት ነው። ስለ ግድያው እናንተም የምታውቁት ነው። ኦፍኮርስ ህዝባችን ከሚያውቀው በላይ ተገለዋል። የኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች ራሳቸው አውቁ። ምክንያቱም ፖለቲካ ፓርቲዎች የሉምና ፈርሰዋል፣ ቢሮአቸው ተዘግተዋል፣ አባላቸው ታስረዋል፣ ተበትነዋል። ስለዚህ ኢንፎርሜሽን የላቸው። መልካም መልካም ዶክተር እንግዲህ ሰው ተገለዋል ለማለት ፈልጌ ነው። መልካም እንግዲህ አሁን እየገለጹልኝ ያሉት በኦሮሚያ ውስጥ ቅጥ ያጣ በደሎችና ወንጀሎች እየተፈጸሙ እንደሚገኙ ማንም የሚያውቀው ነው። ከዚህ አይነት ድርጊት ከዚህ ወንጀል ህዝብን ለማዳን ምንድነው መፍትሄው? ምንድነው መደረግ ያለበት? ምንድነው የሚሉት? ሌላ መፍትሄ የለንም እኮ። መፍትሄያችን አንድና አንድ ብቻ ነው። ለአንዴና ለመጨረሻ
ከነፍጠኛ ኮሎኒያሊስቶች ነፃ መውጣት አለብን። የወሎ ህዝብ መስዋዕትነት ከፍሏል። በዮሐንስ ጊዜ በዮሐንስ ነው የታረደው የወሎ ህዝብ። ግማሹ ወደ አፋር ሸሽቶ ሃይማኖቱን ቀይሮ የተቀመጠው ሃይማኖቱን ቀይሮ ትግሬነትን ተቀብሎ ኖረ። ሌላው ወደ አፋር ሸሸ። ሌላው ወደ ሌሎች ኦሮሚያ አካባቢዎች ሸሹ እና ከዛ ጀምሮ ግድያው በዮሐንስም በቴዎድሮስም በምኒልክም በኃይለ ሥላሴም ይኸው በወያኔ ደግሞ ከሁሉም የከፋ ልክ ቴዎድሮስ ያደረገውን ነው ማነው ዮሐንስ ያደረገውን ነው ወያኔዎች እያደረጉብን በወሎ ህዝብ በራያ ህዝብ ላይ የተፈጸመው ግድያ ነው ዛሬ ወለጋ ውስጥ አርሲ ውስጥ እያካሄዱ ያሉት እና ይሄንን ከነዚህ ከገዢዎች ከገዳዮች ነፃ ካልወጣን በስተቀር ሌላ አማራጭ የለንም። የተፈለገ መስዋዕትነት ከፍሎ ያለቀ አልቆ እንደ ሲሪያም ይሁን እንደ ኢራቅም ይሁን እንደ ሊቢያም ይሁን የፈለገው መስዋዕትነት ከፍለን የኦሮሞ ህዝብ የቀረችዋን ነፃ ማውጣት ነው። ከአሁን በኋላ ከነዚህ ጋር የጥገናዊ ለውጥ ማድረግ የለም። አይተናል፣ ተገድለን አይተናልና ለዚህ ደግሞ ጠንክረን መስራት ነው። ህዝባችንም እየሰራ ነው። ያን ሁሉ እየታሰረ ያ ሁሉ እየተገደለ አባቱ እየተገደለ ልጅ እየቀጠለ ነው። ልጇ እየተገደለባት እናት ትግሉን እየቀጠለው ነው። ይሄ አያበርደውም ያቀጣጥለዋል የበለጠ። ወያኔ ደግሞ በዚህ አጋጣሚ እየዘረፈ ነው። እንደምታየው ዛሬ ከህዝቡ ጋር እየተነጋገረ አይደለም። ይቅርታ መባባል እንኳን አያውቅም ወያኔ። መልሶ ዛሬ ቤት ህፃኖች ሞቱባቸው እንደገና ቤታቸውን እየፈረሰ ነው ቡራዩ ላይ። በዚህ ቀውጢ ወቅት ሰው እንዴት ሰው ቤት ማፍረስን ያስባል ወያኔ? ስለዚህ ወያኔ ማለት እኮ የማያስብ ህዝብ ማለት ነው እና አትሊስት ለአንድ ቀን እንኳን ሰው ለድርድር ለእርቅ መቅረብ ነበረ እና እነሱ ግን የኦሮሞን ቤት እያስፈረሱ ነው። ግንጪ ላይ፣ ሰበታ ላይ፣ ኮለታ ላይ፣ ቡራዩ ላይ ከሚያስሩት የሚደበድቡት የሚገሉት አልሶ ባለቤት በሌለበት በልጆቹ ላይ ቤት እያፈረሱ ነው። እነዚህ ጋር እንግዲህ ምንም አይነት ድርድር የለም። ትግላችንን ቀጥለን ከነዚህ ነፃ ለማውጣት ነው። ከሀበሻ ነፃ መውጣት ብቻ ነው የኦሮሞ ህዝብ መፍትሄው። ሌላ ምንም የለም። ገነት መግባት ወይም ደግሞ ቤተክርስቲያን ሄዶ እንትን ሞለክሴ መሆን አይደለም። ታግሎ ጫካ ገብቶ ነፃ መውጣት ብቻ ነው። መልካም ዶክተር፣ እንግዲህ በዛች ሀገር ውስጥ የኦሮሞ ህዝብ ብቻ አይደለም የተበደለው፣ የሁሉም ህዝብ ተበድሏል። በተለይም ሁሉም ህዝብ ይብዛም ይነስም በዚህ ስርዓት ውስጥ በደል እየደረሰበት እንዳለ የአንድነት ኃይሎች እየገለጹ ይገኛል። የኦሮሞ ህዝብ ከአንድነት ኃይሎች ጋር በጋራ ተቀናጅተው ወያኔን መጣል ካልቻለ ድረስ የኦሮሞ ህዝብ ብቻውን መሮጥ ለውጤት አያበቃውም ይላሉ። እንደው እንደ ትልቅ ነገር ወይም ለእንደው ለማሳያ የሚገልጹት ነገር አለ። ጎንደር ውስጥ የኦሮሞ ህዝብ ደሜ ነው ብለው የአማራ ህዝብ ወጥቷል። ደብረዘይት አካባቢ ላይ ደግሞ የአማራው ደም የኔ ደም ነው የሚል ሁለት ህዝቦች የግድ አንድነታቸውና ህብረታቸውን ገልጸዋል። ይህ ባለበት ሰዓት የኦሮሞ ፖለቲከኞች ናችሁ እናንተ ህዝብን እየነጠላችሁ ያላችሁት የሚሉት ነገር አለ። እውነት የኦሮሞ ህዝብ በጋራ ተቀናጅቶ መታገል አይችልም? ለምንድነው የኦሮሞ ህዝብ ራሱን አግሎ ብቻውን እየሮጠ ያለው? የኦሮሞ ህዝብ እኮ ትክክለኛ ትግል እያካሄደ ነው ብቻውን። እኔ የኦሮሞ ህዝብ ሄዶ መለማመጥና መለመን አለበት እንዴ? እነዚህ የሚሉት እኮ ይቀጥሉ፣ የሞት ነው ያለነው እኛ ነን። እኛ ስለኛ ምንም የሚያገባቸው ነገር የለም። የጎንደር ህዝብ እውነተኛ ህዝብ ነው። የጎጃም ህዝብ እውነተኛ ህዝብ ነው። አማራ ንጹህ አማራ ናቸው። የኦሮሞ ህዝብ ጠላት አይደሉም። የኦሮሞ ህዝብ ወዳጅ ናቸው። ለዚህ ነው ደሜ የኦሮሞ ህዝብ ደሜ ነው ያሉት። ጠላቶቻችን እኛ ውስጥ ያደጉ ነፍጠኞች ናቸው። ኢሉባቦር የተወለደ ነፍጠኛ፣ ወለጋ የተወለደ ነፍጠኛ፣ ሐረር የተወለደ ነፍጠኛ፣ ሸዋ ውስጥ የተወለደ ነፍጠኛ ነው።
እነሱ ናቸው። ድሮም እኛን ገዝቶ አሁንም ካልገዛናቸው ብሎ አሜሪካን ሀገር በእኛ ሀብትና ንብረት ተምረው ዛሬ ጠላት የሆኑብን እና ስለዚህ የአንድነት ኃይሎች አይደሉም። እነሱ ኒው ምኒልካን ይባላሉ። ኒው ምኒልካን ማለት እነዚህ ትላንትና ዘመዶቻቸው እኛን የጨረሱ ጡት የቆረጡ ልጆችና የልጅ ልጅ ሚኒሶታ ያሉ እንደነ ፕሮፌሰር ጌታቸው ኃይሌ፣ ፕሮፌሰር ጌታቸው መታፈሪያ አሁን አንተ ቪዲዮ ላይ የምታየው አስቀምጠሃል። ኦሮሞ መሆን የተጀመረው ደርግ ነው አለ እሱ። ይሄ ፕሮፌሰር ጌታቸው መታፈሪያና ሌላው ደግሞ ማን ነው ሁለቱ ነው ኢንተርቪው ያደረጉት። ሌላው የነሱ አሽከር ደግሞ የነሱ ተከስላ ፕሮፌሰር ማን ነው እሱ ፕሮፌሰር ኃይሌ ለሬቦ ደግሞ ኢህአዴግ ነው የዛሬ 25 ዓመት ኦሮሞ መሆናቸውን በግድ ስም ይሄን ስም ያወጣላቸው እነዚህ ናቸው። ኒው ምኒልካን አንድነት አይን የሚባልም ነገር የለም። አንድነት አይተንም አናውቅም። አንድም መሆን አንችልም ከነዚህ ጋር። እኛ ጥሩ ጎረቤት የሚሆነው ከአማራ ከጎንደር ያለው ከጎጃም ያለው ከወያኔ ጋር የሚፋለመው ጋር የኦሮሞ ህዝብ የጋራ ግንባር ይፈጥራል። አንተ ጋር የተሰበሰቡ ሚኒሶታ እና አሜሪካ የተሰገሰቡ የፊውዳል ነፍሰ ገዳዮች አባቴንና እናቴን አያቶቻችንን የገደሉ የነፍሰ ገዳይ ልጆች ጋር አንድነት ብሎ ነገር የለም። እነሱ ነበሩ እንደነዛ ቪዥን ኢትዮጵያ ብሎ ለኦሮሞ ኮንስቲቱሽን ልጽፉ የፈለጉት። ከነዚህ ጋር የሚደራደሩ የኦሮሞ ልጆችም ሌቦች፣ አዲሱ ኦፒዲዎች ናቸው። በዓለም በኦሮሞ ህዝብ ፊት ሊጠየቁ የሚገቡ እና ትግላችንን ሲያቆላሹ የነበሩ ትግላችንን ለዛሬ ያበቁ 40 ዓመት ወደኋላ ያጎተቱት እነዚህ ገንቶች ናቸው። ከነዚህ ጋር የሚቆሙ እንጂ የአባቴ ነፍሰ ገዳይ ጋር ምንም አይነት ድርድር የለም። ጉማ አልበላም እኔ። አባቴን የገደሉ ልጆቻችንን እያስገደሉ ያሉ ዛሬ ደግሞ ቴሌቪዥንና ዌብሳይት ከፍቶ ሚዲያ ከፍቶ በኦሮሞ ላይ ዘመቻ የሚያደርጉ ጋር ድርድርም ንግግርም የለም፣ አንድነትም የለም። የኢትዮጵያ አንድነት ኢትዮጵያ የኦሮሞ ነው። እነዚህ ሲፈልጉ በዛው መሄድ ይችላሉ። አሜሪካ ውስጥ እንዳሉ ኃይሌ ለሬቦ ሬሳው ኢትዮጵያን የረገጠ ቀን የኔ ሬሳ ኢትዮጵያ አይገባም። ወይም የኔ ሬሳ ውጭ ይቀራል ወይ ኃይሌ ለሬቦ ሬሳ ውጭ ይቀራል። እና እነዚህ ናቸው ህግ የሚያወጡልን። ከነዚህ ጋር ነው የኦሮሞ ልጅ የሚደራደረው። መንቱ ዲያስፖራ ይሄ ጋር ሆኖ ነው እኛ ላይ የሚደንሱት። የዛሬ 2008 እንደዚህ ደንሰውብን ነበር ሚኒሶታ ላይ። ዛሬ ደግሞ ዲሲ ላይ በእኛ ላይ ደንሳሉ። አይሞከርም። የኦሮሞ ህዝብ ደግሞ ተቀብቷል ከነዚህ ጋር። እነዚህ ህዝባችንን ሲገሉ የነበሩ ከመሬታችን ስነቅሉን የነበሩ ናቸው። እነዚህ ብሎ ታሪክ ጸሐፊ ደብተራዎች የሉም። ስለዚህ እነዚህ ሚዲያዎች የአበሻ ሚዲያ የምትለው የአንድነት ኃይሎች ሚዲያ እነዚህ ሰዎች እንደዚህ ብሎ ሲጽፉ ኢትዮ ሚዲያ ላይ እንደዚህ ብሎ ሲጽፉ ኃይሌ ለሬቦ እንዴት ይህን ህዝብ ዛሬ 25 ዓመት ነው መለስ ነው ይህን ስም የሰጣቸው እንዴት እንደዚህ ትላለህ ብሎ አልጠየቁትም። ጭራሽ ኤስቢሲ ደግሞ ኢንተርቪው አደረገው ይሄንን ጀግና አድርጎ። እንደገና በአባ መላ ቤት ፓልቶክ ላይ ልጋበዝ ነበረ። ኦሮሞ ስሙን ያገኘው 25 ዓመት ነው ስላለ ማለት ነው። ይሄ አንተ የምትላቸው አንድነት ኃይሎች አይደለም፣ ጸረ ኦሮሞ ኃይሎች ናቸው። እነዚህ ከወያኔ የከፉ ኃይሎች ናቸው። አንድ ቃልን የአንድ ሰውን ቃል መዘው ሚዲያ ላይ ለጠላት አሳልፎ የሚሰጡ ለወያኔ አሳልፎ የሚሰጡ ናቸው። ኦሮሞ የሚናገረውን ጥሩ ነገር ኦሮሞ የሚናገረውን የህብረት ቃሎች ኦሮሞ አብረን እንኖር ብሎ የሚናገራቸውን ነገሮች ትቶ አንድ ቃል ስህተት ብቻ የሚያነግቡት እነዚህ ከንቱ አሜሪካና አውሮፓ ውስጥ የተሰገሰጉ የምኒልክና የምኒልካን ልጆች ናቸው። የጎንደር ህዝብ የጎጃም ህዝብ ወዳጃችን ምስኪን ህዝብ ነው ያለው።
ከኦሮሞ ህዝብ የበለጠ ጠላት ሆኖ ወያኔ ሽንታሞች ብላ የምትሰድባቸው ናቸው። ቁምጣ ልብስ ያለበሰ ተብሎ የተሰደበ ህዝብ ነው በገዛ ልጆቹ። ስለዚህ ይሄንን እናውቃለን። የጎንደር ህዝብ ተማረዋል፣ የጎጃም ህዝብ ተማረዋል በእነዚህ ገንቶዎችና በአሽከሮቻቸው። እነዚህ የጎንደር ህዝብና የጎጃም ህዝብ በልጆቹ አይደለም እየተዳደረ ያለው በነበረከት ስምኦን ነው። ስለዚህ ይሄ ህዝብ የኦሮሞ ህዝብ ወዳጅ ነው። ምን ጊዜ ህዝብ ለህዝብ ወዳጅ ነው። መልካም። እነዚህ የሌቦች ልጆች ግን የአንድነት ኃይልም ሊባሉ አይችሉም። ጸረ ህዝብ ናቸው ገንቶች። ከደርግ ሸሽተው ወያኔ ሸሽተው የወጡ ናቸው። እነሱ ናቸው ኦሮሞ ላይ ወጥቶ ኦፒዲዮ ያቋቋሙ። 4 ኦፒዲዮ ተቋቁመዋል። አንተ የማታውቋቸው 4 ድርጅቶች ኦፒዲዮ በውጭ ሀገር እነማን ናቸው? ጊዜ ያወጣል። እየመጡልህ ነው። ጊዜ ያወጣል። መልካም። እሱን ወደ ኋላ እንመለሳለን። እንደው ከዚሁ ጋር አንድ አያይዤ ለማነሳት የምፈልገው ነገር አለ ዶክተር። እንደው የአንድነት ኃይሎች ጋራም ለምሳሌ የኦሮሞ አንጋፋ የሆኑ ታጋዮች የኦሮሞ ህዝብ ጥያቄ በኢትዮጵያ ውስጥ ከኢትዮጵያ ህዝብ ጋራ ነው መፈታት አለበት ብለው የተፈራረሙ አሉ። እርስዎ ደግሞ አሁን እያሉት ያሉት እነዚህ ከኦሮሞ ጋራ በጋራ መቆም እንደማይችሉ የኦሮሞ ህዝብ ጠላት እንደሆኑ ነው እየገለጹ ያሉት። ይሄ ነገር አይጋጭም? ምክንያቱም የኦሮሞ ህዝብ ትግል መስራች ከሆኑት እንደ ሌንጮ አቶ ሌንጮ ለታ ጋራ ከነ ዶክተር ዲማ ጋራ ውል የፈረሙ ድርጅቶች አሉና ሁለቱ እርሶ የሚያነሱትና ይሄ ሐሳብ አይጋጭም ዶክተር? ምንም አይጋጭም። ስለ ኦሮሞ ህዝብ ማንም ሊፈርም አይችልም። ማንም ሌንጮ ለታ በፓርላማ አልተመረጠም። እንደዚህ እንኳን መንጃ ፈቃድ የለውም። ምን መንጃ ፈቃድ አለኝ እንዴ? ያም ሆኖ ሊፈርም አይችልም። በተለይ ዲያስፖራ ስለ ኦሮሞ ህዝብ ምንም ነገር ሊፈርም ስለ በመፈረም ራሱ ፍርድ ቤት ይቀርባል። ቄሮ ፊት ሁለቱን ልንገርህ፣ ስለፈረምክ ራሱ ወንጀለኛ ትሆናለህ። አንድ ህዝብ ዶክተር አንድ ፖለቲከኛ አሁን እርሶ የቀድሞው የኢትዮጵያ የፓርላማ ተጠሪ ኖት። ህዝብ መርጦት ፓርላማው አስገብተውታል። አቶ ሌንጮም ሆኑ ሌሎቹም ደግሞ የኦሮሞ ህዝብን ሲታገሉ የነበሩ ናቸው። አልተስማማንም ብለው ወጡ። እዚህ ጋር ደግሞ አቋማችንን ቀይረን ድርጅት መስርተናልና የኢትዮጵያ የኦሮሞ ህዝብ ችግር የሚፈታው በኢትዮጵያ ውስጥ ነው ብለው መምጣታቸው ለምንድን ነው ወደ ህግ ሊቀርቡበት የሚችሉት? መብታቸው አይደለም እንዴ? ኦሮሞ ህዝብ ወክሎ ማንም መፈረም አይችልም አልኩ። መደራጀት አብሮ መደራጀት መብታቸው ነው። እኔም መደራጀት ይችላለሁ። ይኸው ሌሎቹም እየተደራጁ ነው ከማንም ጋር አብሮ አንተን መደራጀት መብት ነው። እኔ መብቴን አልከለከልኩም። ማንም አለ እንኳን ኢትዮጵያ ውስጥ ግን እኛ ነፍሰ ገዳዮች እየነገሩን ያሉ እነሱ ጋር ቆሞ እኮ ነው እየተናገሩ ያሉ። እነዚህ ጋር መፈራረም ማለት ምን ማለት ነው? ስለዚህ እና ይሄ በፍጹም የሚመስል አይደለም። ከእኛ ነፍሰ ገዳዮች ጋር ድርድርም ሆነ እንትን በተለይ በውጭ ሀገር ሆኖ ህዝባችን ትግል ሀገር ውስጥ እያካሄደ ነው ያለው። እየታሰረን ያለው አለ፣ ፓርቲዎችም አሉ። ፓርቲም አይደለም ህዝቡ ራሱ ነው ትግሉን እያካሄደ ያለው። ስለዚህ በአሁኑ ሰዓት ከህዝቡ ጠላት ጋር የምንፈራረምበት ደረጃ አይደለም። መልካም። ህዝብ ለህዝብ ግንኙነቱን መቀጠል ይችላል። የኦሮሞን ህዝብ ወክሎ ማንም ዲያስፖራ ጠቅላላው የኦሮሞ ህዝብ ጠላት ነው። የኦሮሞን ህዝብ ትግል እያፈረሰ ያለው እንጂ እየገነባ ያለው አይደለም። ይሄንን እውነት መናገር ይፈልጋሉ። ሌላ ይሄን እውነት መናገር አይፈልግም። ዲያስፖራ ስለሆነ ብቻ ዲያስፖራ ትግሉን እየረዳ አይደለም። ህዝባችንን እየረዳ አይደለም። ፓልቶ ከፍቶ ምስጢር አውጥቶ ህዝቡን የሚያበላሽ ዌብሳይት ከፍቶ ኦሮሞ ላይ የሚዘምት በሚታገሉ ቄሮዎች ላይ የሚዘምት በሚታገለው ወቦ የለም ብሎ ጦር ግንባር ያለ
የኦሮሞ ታጋይ የለም ብሎ የሚክድ ዲያስፖራ የኦሮሞ ህዝብ ወክሎ ሊፈርም አይችልም። የኦሮሞ ህዝብ 40 ሚሊዮን ነው። እዛው ሀገር ይፈራረማል። መልካም እዛው ሀገር ቤት ያለው መልካም ሚኒሶታ ላይ ፍርማ የለም እንድታውቅልኝ። መልካም ይሄንን ዜማ አየር ላይ ላውልና ወደ ሌላው ጥያቄ እመለሳለሁኝ። መልካም ቆይታ። በሚኔሶታ ያሉትን እሱን ወደ ኋላ እንነጋገርበታለን። በአትላንታና በአውሮፓ በእንግሊዝ የተለያየ ስብሰባዎች ተካሂደዋል። የኦሮሞ ህዝብ ከዚህም ምን አተረፈ? ለትግሉስ ምን አበርክቶ ይሆን? መልካም ቆይታ። ዜማው አየር ላይ ያለ Chajarre galana kamatau atile ya kesuma darbu gajelteka ola golon kanabba kesuma ndingangahu ode bashiran kaba kandire kesadahu tu etam badamade kesuma ndingangahu tu abba ko atahu tupin kuniji tuma Gadamel basinyaru Biblere ron sarmene Rabab dori dakabu Hanki vjeti danurtus Dalonni kubekuni Isoda kawe hinkabu Ajese tu dibata Tuus kumasan nabu Numapasa kumake Gara labu na menya Dinanu tibiteka Garbu male jeteka hangu batika bantu kubana matika ba kara harkana bani bodenshi nama kuba nama halom babane nama lammi farmane eduk daran abdu kuba amatu kuba kuba sina maya namana ya nami chabirako Madinab dibbe tullu sitti jigumo lamme sitti guwaya afan naman dubbata akka tambo bigaya utu sawal chakabdu baddu barba chakabdu lammi kesi waya anu lammi kesi waya
Ejjennoon qabdu diinaan tuffatini gaayyoon dhiira okkolchiisa. Hinaamani alagaan bineensa bishaan si nyaatu si kobalchiisa. Nu callifna arbachiise seetee nu dammaqna boolamee qabuute. Akka dhukaatteef silaa dhumneerra gamtaan lolle kanumaaf cimneerra. Mirga kooti jamnaan mee harki bitaa maal harka sana hubataatu ormi yoo dhiichifatu jidha keenya hoolabni mana hidha lulleen akka dhiichifnu fedha ormi yoo burraaqee kolfuu koo garaan didee gammachuu jaallan koodhuman daaga goota tugumaa baafata gaafa ajjeeses daadata kan du'e seenaa yaadata. ተወዳጁን ድምፃዊ ገላና ጉርሜሳን ስለ ዜማው ከልብ እናመሰግናለን። ዶክተር ለታሪክ እንዲቀመጥ ለሪካርድ እንዲሆን ቀደም ሲያነሱት 4 ኦፒዶዎች በውጪ እየተመሰረቱ ይገኛሉ። 4 የኦፒዶ ድርጅቶች ብለዋል። ለታሪክ ለትውልድ በሪካርድ እንዲቀመጥ እነዛን 4ቱን ድርጅቶች ይነግሩናል። ያለው እኮ ገና ስም ያላገኙ አሉ፣ ስም ያገኙም አሉ። ኦፒዲዮ ከነፍጠኛ ድርጅት ጋር ግንባር የፈጠረ ሁሉ ኦፒዲዮ ነው ማለት አዲስ ተላላኪ ማለት ነው። ኦፒዲዮ ሌላ ትርጉም የለውም እኮ እና ከነፍጠኛ ጋር ያበረ ከኦሮሞ ህዝብ ትግል ትቶ ከጠላት ጋር የተደራጀ ኦፒዲዮ ነው። በአውሮፓ ፓርላማ ውስጥ አይተናል። ኦሮሞ ያልሆነ ኦሮሞን ወክሎ ጥቂት አጨብጫቢዎችን ይዞ ስለ ኦሮሞ ሲናገሩ አይተናል። ይሄ ጊዜ የሚያሳየን ይሆናል። በአሜሪካም አይተናል። በመሰረቱ 4 ናቸው። እንግዲህ አገር ቤት ያለው ኦፒዲዮም አለ። ስለዚህ ይሄ እንዲሞከሩ በዚህ አጋጣሚ ፈልጋለሁ። የኦሮሞ ህዝብ ትግል ከማንኛውም የሀበሻ ትግል ስር ያስገባ ድርጅት መጨረሻው ውድቀት ነው እና በእጅ አዙር ኦሮሞ መስለውም በወያኔ ትዕዛዝና በነ ኦፒዲዮ ራሱን አዲሱ ኦፒዲዮ ለመመስረት የሚጥሩም አሉ እና ሪሊ ሸር ያለበት የኦሮሞ ትግልን ማካሄድ አስፈላጊ አይደለም። በኃይለ ፊዳ ተሞክሯል፣ በመለሬ ተብሎ ተሞክሯል፣ ሰደድ ተብሎ ተሞክሯል። እነዚህ በሙሉ ወግሊት ተብሎ ተሞክሯል። ከዚህ ከኢፒአርዲ በስተቀር ሁሉም የኦሮሞ ልጆች ነበሩ፣ አልተሳካላቸው። ከሀበሻ ጋር ሞክሯል። እነ ሰናይ ልኬ፣ እነ መኮንን ጆቴ፣ እነ ኃይለ ፊዳ ምርጥ የኦሮሞ ልጆች ያልቀውበታል። አሁንም የኦሮሞ ልጆችን ለመጨረስ ሀበሻ ስር ማስገባት መሞከር ወንጀል ነው እና ይሄ አይሞከርም እና ከዚህ እንዲቆጠቡ ሊመከሩ ይገባል። የኦሮሞ አገር ሽማግሌዎች ሊነግራቸው ይገባል። ምሁራኖች ወጥቶ መናገር አለባቸው፣ መምከር አለባቸው። የኦሮሞ ህዝብ 50 ሚሊዮን የኦሮሞ ህዝብ ለነጻነቱ መታገል የማይችል ከሆነ ትግሉን እንተዋለን። መልካም እንጂ ጉልበት እያለን የህዝባችንን ትግል እንዴት አታስቆመኝ? ፖፑላሪቲ ለማግኘት አበሻ ስር ሚዲያ ለማግኘት ወጥቶ ወይም በአበሻ ዌብሳይት ላይ ለመጻፍ ወጥቶ ለዚህ ተራ እውቅና ብሎ የኦሮሞን ህዝብ ትግል የሚያንቋሽሹ አሉ። ጭብጨባ ለማግኘት አንተ ራስህ ተናግራለህ። አበሻ ከሚያጨበጭብልኝ አበሻ ብሰድበኝ ይሻለኛል።
ስለዚህ የኦሮሞ እነዚህ ምኒልካን አበሻ የምንላቸው እኮ ነፍጠኞች ማለታችን ነው። ነፍጠኞች ኦሮሚያን ሲገዙ የነበሩ ኦሮሚያን ሲሸጡ የነበሩ ዛሬ ውጪም ወጥተው ሚዲያ ከፍተው በእኛ ላይ የሚዘምቱ ማለት ነው። እና እነዚህ እንዲያጨበጭቡልን አንፈልግም። እነዚህ ጋር አማካይነት መድረክ ላይ ለመውጣት የኦሮሞን ህዝብ መሸጥ የለብኝም። አውሮፓን ፓርላማ ቀርቶ እግዚአብሔር ፊት የሚቀርብ ከሆነ በኦሮሞ ህዝብ ስም ካልሆነ የኦሮሞን ህዝብ ወክዬ ካልሆነ እውቅና ይቅርብኝ፣ ገነት ይቅርብኝ። ገነት አልገባም የኦሮሞ ህዝብ ፍቃድ ካልሆነ በስተቀር። የኦሮሞን ህዝብ ጥቅም በሚነካ ጉዳይ ላይ የሚፈርም ሰው የኦሮሞ ህዝብ ጠላት ነው። ይሄ ልነገራቸው ይገባል። ምሁራኖችም ሆነ ፖለቲከኞች በግልጽ ልንነጋገር ይገባል። ማንንም የምንፈራው ነገር የለም። አብሶ ደግሞ ዲያስፖራ ትናንትና በወያኔ ፓስፖርት የመጣ እያንዳንዳቸውን እናውቃለን። በወያኔ ፓስፖርት የመጣ ትላንትና እነሱን አስተማሪ የእነሱ አሽከር የነበሩ ናቸው። ዛሬ አክቲቪስት ምን ተብሎ ሀበሻ ስር የሚሽጎደጎዱና ደማችን አንድ ደም የጎንደር ህዝብ ነው ያለው እንጂ ዲያስፖራ እንደዚህ ብሎ አያውቁም። ጨብጦንም አያውቁም። አንጨባበትም። አልተገናኘንም ገና። ትግላችንን እኮ በእኛ ለቅሶ ላይ ነው። ኢዮብ አውሮፓ ፓርላማ ላይ በእኛ ለቅሶ በእኛ ጉዳይ ላይ ነው እነሱ ገብቶ ሲነጋገሩ ነበረ። ከነዚህ ቀኝ ገዢዎቻቸው አውሮፓኖች ጋር እንደ ትላንትና ዛሬ አይሞከርም። አውሮፓ ቀርቶ አሜሪካ ቀርቶ አረብ ሀገር ቀርቶ ማንንም የኦሮሞን ህዝብ ማንበርከክ አይችልም ካሁን በኋላ። ስለዚህ እኔ አውሮፓ ፓርላማም አልሄድም፣ አሜሪካ ኮንግረስ ልጅ አልጠይቅም። ለኦሮሞ ህዝብ ድጋፍ የኦሮሞ ህዝብ ራሱን ነጻ ያወጣል። የአሜሪካ ህዝብ ክሊንተንን ይመርጣል ተብሎ እንደተጠበቀው መብቱን እንዳሳየ የኦሮሞ ህዝብ ማንነቱን ያሳያል። ስለዚህ ማንንም የምንለምነው ነገር ኦሮሞ ህዝብ ሶስት ጠላት አለው። ሶስት ጠላት፣ አንደኛ ወያኔ ነው እዚህ ላይ ያለው። ሁለተኛ ደግሞ ሊመለስ የሚሯሯጡ የምኒልካን ልጆች ናቸው። በጣም እርኩስና አረመኔ ናቸው እነሱ ደግሞ። ሶስተኛ አውሮፓኖች እና እነሱን ሲረዱ የነበሩ አሜሪካኖች ናቸው። እንግሊዝ፣ ፈረንሳይና ኢጣሊያን ወይም አሜሪካ የኦሮሞ ህዝብ ወዳጅ ሆነው አያውቁም። ኦሮሞን ህዝብ ለሀበሻ መሳሪያ ሰጥቶ ኦሮሞን ባሪያ ያደረጉ እነሱ ናቸው። ዛሬም ይሄንን ባሪያን መብታቸውን ለማስከበርና የትላንትና ታሪካቸው እንዳይጋለጥ ሞቶ ተማምቶ እየሰሩ ነው። አነጋግሬያቸዋለሁ። እያንዳንዱን ታሪካቸው እንዳናወጣ ስንት መሳሪያ እንደሰጡ ስንት እንዳስገደሉ ስለማያውቁ ሊሸፍኑ ይፈልጋሉ። ስለዚህ ሶስቱም ጠላቶቻችን ናቸውና ከጠላት ጋር ተደራድረ ወይም ጠላት ጋር አንድ ሆነ የምታመጣው ነገር የለም። ባሪያ ከባሮቹ ጋር ከጌቶቹ ጋር ተደራድሮ ነጻ ወጥተው መፈንገል ብቻ ነው። ኦሮሞ ሪቮሉሽነሪ መሆን አለበት እንጂ ኦሮሞ ተለማማጭ አቃጣሪ ጀለዴንቱ መሆን የለበትም። መልካም። ኦሮሞን የምንፈልገው ሪቮሉሽነሪ ነው። አብዮታዊ ታጋይ፣ ንጹህ ገንዘብ የሚፈልግ ሳይሆን ስልጣን ጥቅም የሚፈልግ ሳይሆን ሞቶ ህዝቡን ነጻ ማውጣት የሚፈልግ ኦሮሞን ነው የምንፈልገው። ንገሩልን ይሄንን። መልካም። ወደ ሌላ ጥያቄ ጥያቄዎችን እያጠናቀቅኩ ነው። ዶክተር እንግዲህ በእንግሊዝ የኦሮሞ የህግ ባለሙያዎች ስብሰባ አድርገዋል። እንዲሁም በአትላንታ የኦሮሞ ሊደሮች የኦሮሞ መሪዎች ስብሰባ በሚል ለ3 ቀን በአትላንታ ተካሂዷል። የኦሮሞ ህዝብ ከዚህ ያተረፈው ምንድን ነው? ያገኘው ጥቅም አለ? ለኦሮሞ ህዝብ ትግልስ ያበረከተው ውጤት ይኖር ይሆን? ያልነበርኩበትን መገምገም ያስቸግረኛል። እውነቱን ነገር ይሻላል። ያላየሁት ያልሰማሁትን ማለት ነው። ነገር ግን ከአመሰራረቱ፣ ከአካሄዱ፣ ከፕሮሲጀሩ ጀምሮ ለኦሮሞ ህዝብ ጥቅም የሚያስገኝ አይደለም።
ነገሩ ትክክል ነው፣ መደረግ የነበረበት ነው መደረግ የነበረበት ግን አካሄዱ ትክክል አይደለም። ሰው በፌስቡክ ላይ ተመራርጦ አይደለም፣ በአንድ አካባቢ ተመሰራርቶ በሃይማኖት ተጠራርቶ አይደለም እንዴ እውነትን ለመናገር እንዴ ይሄ ማንም ኦሮሞ እኮ መናገር የሚችለው ነው። አውሮፓም ያለው አሜሪካም ያለው ትግል ውስጥ የነበሩ 45 ዓመት ጦር ግንባር ያለ እኮ 40 ዓመት ቤተሰቡን ያላየ እናቱን አክስቱን የማያውቅ ታጋይ ነው ያለን እንዴ። ሌላ ቀርቶ ትግል ውስጥ የነበሩ ዛሬ ትግል ውስጥ ኖሮ ዛሬ አሜሪካ ያሉ እንኳን አሉ ብዙዎቹ። ምን ነው አንተ ጎና ባጃላ ለታው እንኳን አለ እኮ ሌላ ብቀር ሌላ አንተው ደርሱት እና አብዩ ገለታ ነሳ ጉተማ ሌሎቹን ተው በቅርቡ እንኳን ከትግል ሜዳ የመጣ ማለት ነው። እና ቡልቱም ብዮ እኮ አለ አውስትራሊያ ላይ እና አይደለም እንደዚህ አይነት ጥሩ አይደለም። እኔ ራሴ ነው ይሄን ሀሳብ ያቀረብኩት የዛሬ 8 ዓመት 2009 አትላንታ ላይ ሀሳቡን ያመነጨሁት እኔ ነኝ። ግን ያልኩት ምንድን ነው እኛ ኤክስፐርቶች ኤክስፐርት ስራ ይስሩ፣ የፓርቲ ሰዎች ሽማግሌዎች ደግሞ የፓርቲ ሰዎችን አንድ ላይ ያመጣሉ፣ ጆርናሊስቶች ደግሞ ይሄን ይሰሩልናል፣ ሁኔታውን ያስተዋውቃሉ። ከዛ የፖለቲካ ፓርቲዎች አንድ ላይ ሆኖ እንዲመጡና እስከ ሽግግር መንግስት ሳይሆን ኦሮሚያ መንግስት በስደት ላይ ያለ መንግስት መመሰረት የምንችልበት ደረጃ እንደ ኡልፎ አይነት ከዛ ብቻ ሳይሆን ከዛ መልሶ እስከ መንግስት ማለት ነው እንድንሄድና ፓርቲዎቹ ደግሞ የዛ መንግስት አባል እንዲሆኑ ይህን ሀሳብ እኔ ነኝ ያቀረብኩት 2009 በፈረንጆች የዛሬ 8 ዓመት ማለት ነው አትላንታ ላይ እና ከዛ ወዲህም ፕሮፖዛሎችን ፕሮፌሰር አሰፋ ጃለታ መሐመድ ሀሰን ሁሉም በኩሪያ ቡልቻ ሁሉም ሰጥቻለሁ። ጋዜጠኞች ምን ሊሰሩልን እንደሚገባ እና አብዩ ገለታ ምን እንደሚሰሩልን እነ ኢሳ ጉተማ ምን እንደሚሰሩልን ፕሮፌሰሮች እነ መሐመድ እነ ፕሮፌሰር አሰፋ እነ ፕሮፌሰር በኩሪያ እነ ፕሮፌሰር አስፋው በየኔ ደግሞ ምን እንደሚሰሩልን ሁሉንም የተለያየ ስራ የሃይማኖት አባቶችም ሲቪል ኮሚኒቲው ምን እንደሚሰራ ነው እንጂ ሽግግር መንግስት የወደ ወረቀት ጽፈን አጀተኝ ገጽ ጽፈን መጋላ ተፈወተ እንትን ብለን አንድ ሰዎችን ሊስት አውጥቶ እንደዚህ አይነት ሪሊ ፌር አይደለም። እንደዚህ ሪሊ ትግሉን ማስወጣት ነው የተከፈለው መስዋዕትነት ላይ ውሃ መጨመር ነው። እየተካሄደ ያለው ቀሮ እያካሄደ ያለው መናቅ ነው እንዴ። ማን እውቅና ሰጠው? ማንም ላይ በአሁኑ ሰዓት እኮ ትግሉን እያካሄደው ቤት ውስጥ ሀገር ቤት ውስጥ ያሉ ሰዎች ናቸው። እና ማን እውቅና ሰጠው? ማን ነው ማንዴት የሰጠው ለዲያስፖራ? ሚኒሶታ ላለው አትላንታ ላሉት 400 ሰዎች ማን ማንዴት ሰጠው? የ50 ሚሊዮን ህዝብ ማንዴት? ነገሩ ይሄ አይደለም። ፕሮፖዛሊ ለኦሮሚያ መደረግ የሚገባውን መስራት ነው። የህግ ባለሙያዎች ደግሞ ስራቸውን ከዚህ በፊት ተናግረናል። ሀሳቡን ያቀረብኩት እሱ እኔ ነኝ። ኦሳና ያለ ወረቀቱ ምንድነው? የህግ ባለሙያዎቹ በኦሮሚያ ላይ የሚደረገው ወያኔ የምትፈጽመውን በደል አጥንቶ ህግ አውጥቶ ስርዓት አውጥቶ በአንተ ሚዲያው ላይ ኢንተርቪው አድርጌያለሁ። ይሄንን አቀነባብሮ ጽፎ ለዓለም አቀፍ ፍርድ ቤት ሄግ ለሚገኘው እዚህ ሆላንድ ላይ የሚገኘው እንደዚህ አይነት የወያኔ ወንጀል ለፍርድ እንዲያቀርብ ነው። ከአሁኑ እንዲያቀርብ ኢንቨስተር ተብሎ ዘራፊዎችን ጭምር እና ህዝባችን የገደሉ ማን እንደሞተ የት እንደሞተ ገዳዮቹ እነማን እንደሆኑ እንዲያቀርቡ ነው እንጂ የፖለቲካ ይሄ ማንንም ያላሳተፈውን ፓርቲ አባላት ኦነግ የሌለበት
የአትላንታ ኮንግረስ የኦሮሞ ሊደርሺፕ ኮንግረስ ዶክተር ጌታቸው እንግዲህ የፓርቲው ወይም የኦሮሞ ሊደር ኮሚቴዎች ሲናገሩ በተለያየ ሚዲያ ላይ እንደሰማ ነው የኦሮሞ ነጻነት ግንባር እንደተጋበዘና የኦሮሞ ነጻነት ግንባር እንዳልመጣ ነው እየተገለጸ ያለው። ይሄንንም እንደው ከግምት ውስጥ እንዲያስገቡት ነው። ሌላው ቀደም ሲያነሱት እንደው ግልጽ እንዲያደርጉ ስለፈለኩ ነው። አሁን የሆነ እንደ እምድምታ ነገር ያሳያል። የእምነት በእምነት ብቻ የተጠራራ ከአንድ አካባቢ ብቻ የተጠራራ እንደዛ አድርገው መሰለኝ እየገለጹት ያለው። ያ ከሆነ ትክክል አይደለም። እንደዛ ነው ብለው ይገምታሉ። አትላንታ ላይ የተደረገው ስብሰባ ምናልባት ይሄንን ለዚህ መልስ መስጠት የሚፈልጉ የዛ ኮሚቴ አባሎች ካሉ ስልካችን ክፍት ነው፣ መስመራችን ክፍት ነው። በግሩፕ በመተዋወቅ በኦኤምኤም ሚዲያ ሴል አባላት በሚባል ነው ሰዎች የተጋበዙት ያሉን ደግሞ የቀሩ አሉ። አንተ አትገባም፣ አላንተ አይመችም የተባለ ለአንተ አይመጥንም፣ አንተ ተወካይ አይደለም የተባለበት ወቅት አለ። ግን እነ ፍቅሬ ቶለታ ተገኝተዋል፣ እነ ጁነዲ ሳዶ ተገኝተዋል። ገብተዋል። ይሄ እንድንታ አለው፣ እውነት አለው። ምንድነው ወደ ቢሃይንድ ምንድነው? ጁነዲ የተገኘበት መስፈርት ምንድነው? ወይ ፍቅሬ ቶለታ የተገኘበት መስፈርትና ሌላው ደግሞ የተከለከለበት መስፈርት ምንድነው? እና ይሄ ትክክለኛ ጥያቄ እኮ ነው። እና የፓርቲ ሰዎች ከሆኑ ብዙ ፓርቲዎች አሉ፣ ያልተቀሩ ያልተወከሉ። እነዚህ ግለሰቦች እንደው እንደ ግለሰብ እንደ ኦሮሞነታቸው እዚህ ስብሰባ ላይ መገኘታቸው ምን ኃጢአት አለው? ውክልና ከተባለ ማለት ነው ውክልና መገኘት ይችላሉ። መገኘት ሌላውን አትገኝም ለምን ተባለ? ይሄ አትላንታ ጭምር ያሉ እኮ እኛም መገኘት እንፈልጋለን ብለዋል፣ ግን ተከልክለዋል። ተከልክለናል ነው የሚሉት። ስለዚህ ይሄ እንትን አለው፣ እንድምታ አለው፣ ልዩነት አለው። ልዩነት ታይቶበታል። ይሄ ብቻ አይደለም። ገና ይሄ ዝግ ስብሰባ ነበረ። ዝግ ስብሰባ እስከሆነ ድረስ የሀገር ሽማግሌዎቹ ምርቃት ታይተው ሌላው ዝግ ነበረ። ከዛ ቀጥሎ ግን እኔን እንደዚህ ኢሞሽናል ያደረገኝ አንዱ ከዛ ቀጥሎ ምርቃት ብቻ እንጂ የሌሎች ምሁራኖች ሀሳብ ባልተሰማበት ስድብ፣ ውርጅብኝ በግጥም መልክ ሚዲያ ላይ መዋሉ ለምን ተፈለገ? ለምን መጥፎውን ብቻ ስንት ምሁራኖች ብለዋል። ታዋቂ ሰዎች ነን ብለዋል። የታዋቂ ሰዎቹ ንግግር አልሰማንም። ስድብ እንዴት እንሰማለን? በሚዲያ በኦሮሞ ሚዲያ ኦሮሞ ፓርቲዎችና የኦሮሞን ታጋዮችን የሚያቋሽሽ እንዴት ተሰማ? ይሄ ነው እንድንታ አለው የምንለው፣ ልዩነት አለው የምንለው ይሄ ነው። እና ገለል ያደረገ አንድነት ደግሞ የለም። አንዱን ገለል አድርጎ አንዱን እየተሳደበ አንድነት አይመጣም። በመጀመሪያ ንግግር ደግሞ ሌላው ደግ ምሁራኖች አሉ ከተባለ እነሱ የተናገሩት ቢያሰሙን፣ አንድነት የሚያመጣ ጥሩ ሀሳቦችን ቢያሰሙን ጥሩ ነው። የመጀመሪያው ሚዲያ ላይ የተላለፈው ስድብና አሽሙር ግጥም ወለሎ ምን አስፈለገ? ይሄ ነው። ይሄ እኔን አልተዋጠልኝም። እኔ እህትና ወንድም ያጣሁበት ነው። እኔ ኦነግ አይደለሁም፣ አባልም አይደለሁም፣ ደጋፊም አይደለሁም። ግን እህት ወንድም አጥቼበታለሁ። የእህቴ ልጆች በአንድ ጉድጓድ ተቀብረዋል። በአንድ ተደብድቦ ነው የሞቱት በእህቴ ፊት። ስለዚህ በእህቴ ፊት ዛሬ አካለ ስንኩል እህት ነው አለኝ በዚህ ትግል ውስጥ ማለት ነው። ያልቆሰለ ሰውነቴ የለም። እና ይሄ ትግል ባሮቱም ሳይሞተበት ትግል ማንም ሊሰድበው አይችልም። ምንድነው ግለይስ የምናደርጋቸው ብዙ ነገሮች አሉ።
ፓርቲ ውስጥ ስህተት ተፈጽሟል። እንዲስተካከሉ የሚገቡ አሉ፣ ድክመቶች አሉ፣ መዓት አሉ። ሁሌም እየነገርናቸው እየገለጽናቸው ነው። ግን ይሄ ታደሰ ብሩ የሞተበት፣ ባሮ ቱምሳ አቦማ ምትኩን ያጣንበት፣ ደምሴ በሪን ያጣንበት፣ ኤሊሞ ብልጡን ያጣንበት፣ ብዙ ታጋዮች የረገፉበትን ትግል ዲያስፖራ ሊሰድበው አይችልም። ይሄ ነው። መልካም እንደዚህ ያናገረች ይሄ ነው። መልካም ይሄን በዚህ አትላንታ ላይ ጥርጣሬ እንዲኖረኝ ያደረገው ይሄ ነው። ይሄን የመሳሰሉ ሺህ ነገሮችን ማስቀመጥ ይፈልጋሉ ይችላሉ፣ ግን አልፈልግም፣ ጊዜው አይደለም። መልካም ዶክተር ጌታቸው በ2 ደቂቃ ውስጥ የመጨረሻ መልእክት እንዲያስተላልፉ እድል ልስጦትና እንሰነባበታለን። በመጀመሪያ አንተን አመሰግናለሁ። 6 ዓመት ሙሉ ደከመኝ ሰለቸኝ አትን ሰርተህ ይኸው 6ኛ ዓመት በጃንዋሪ አብረን እናከብራለን። ሌሎችም ከአንተ ጋር እንደሚያከብሩ እርግጠኛ ነኝ እና ህዝባችን ዛሬ በሚዲያው ላይ ተለይቶ ቢሆንም በመልእክትም ቢሆን ይሰማል። ትግሉም መቀጠል አለበት። ከዲያስፖራ ውጭ ካለው ምንም የሚጠብቀው ነገር የለም። አቶ ዳንኤል ገፋ ይሄን ተናግሯል ድሮ። ስለዚህ ጥቅም ፍለጋ፣ ስልጣን ፍለጋ ወሬ የሚያወሩ ወይም እንትን የሚሉት ሳይሆን ለእውነት ነፃነትን ይፈልጉ። እውነት ህዝባችን እንደ ህዝብ ቆሞ እንዲሄድ፣ አንገቱን እንዳይደፋ፣ ማንነቱን እንዲያስመሰክር የሚፈልጉ ታጋዮች አሁንም አንዱ ላይ እንታገላለን። ትግሉ አሁን ንጹህ ይሆናል። ታጋዮችና እንትኖች ይለያሉ የሚል እምነት አለኝ። ለኦሮሞ ህዝብ ነፃነት የምንታገል አብረን እንጓዛለን የሚል እምነት አለኝና አገር ቤት ካለው ጋር ማለት ነው እና ዲያስፖራ አንዴ አባውን ሲያፈርስ፣ አንዴ ህዝባችንን እንትን ሲሉ፣ አንዴ እርስ በርስ ሲዛመቱ፣ አንዴ እርስ በርስ ሲሳዳደቡ እንጂ አንድ ቀን ለኦሮሞ ይሁን ብሎ ጠላት ጋር ሆዶ ሲፋለሙ አላየሁም። 10 ዓመት ሊሆነኝ ነው። ስለዚህ ማንኛውም ለሀገሬ ይታገላለሁ የሚል ወደ አገር ውስጥ ትግሉ ገብቶ እንድንቀላቀልና ትግላችንን ማፋፋም ነው፣ ህዝባችንን መርዳት ነው። ብንችል ዲያስፖራ ውስጥ ፖለቲካ መስራት አይቻልም። የተለያየ ህዝብ፣ አንድነት ያለው ህዝብ፣ ብዙ ሰላዮች የበዙበት እስከ አፍንጫው አብሮ የተደራጁ ስለሆነ ገንዘብ መርዳት ብቻ ነው። ብቻል ገንዘብ መርዳት ለሚታገሉት እና ይሄ ነው መልዕክቴ። ንጹህ የኦሮሞ ልጆች አታላይ ያልሆኑ፣ የኬዝ ያልሆኑ፣ ዲቃላ ያልሆኑ እና ንጹህ የኦሮሞ ልጆች ትግሉን አገር ቤት ውስጥ ያለውን ግንባር ያለውን ጦራችንን እንዲረዱ በዚህ አጋጣሚ መልዕክቴን አስተላልፋለሁ። አመሰግናለሁ። ዶክተር ጌታቸው እጅጊ ደመቅሳ ከሰይፈ ነበልባል ሬዲዮን ጋራ ስለነበሩት ቆይታ በአድማጭ ስምና በዝግጅቱ ክፍል ከልብ አመሰግናለሁ። በሌላ ጊዜ እንዳስፈላጊነቱ ደግመን እንገናኛለን። ለዛሬው እግዚአብሔር ይስጥልኝ። ደህና ይሁኑ ዶክተር። ደህና ሁኑ። ተወዳጁ ድምፃዊ አየር ላይ ይውላል ንንጡጡቂና ይላል።
Gafa gamteef gameessa qaba Gafa rorrootiif keerro qaba Geeffatee addeeffatee lola lammii koo Dhiigin dammaramii ofti jedha baangoo Geeffatee addeeffatee lola keerroo baangoo Dhiigin dammaramii ofti jedha baangoo Qabsa jabeessi jajjabaadhu jajjabeekoo Dhiigin dammaramii ofti jedha baangoo Falma malee falli jiru yaa komookoo Dhiigin dammaramii ofti jedha baangoo Injifatee abilisoomnu yaadamiikoo Dhiigin dammaramii ofti jedha baangoo Dhiigin dammaramii ofti yaa komookoo Dhiigin dammaramii ofti yaa komookoo Dhiigin dammaramii ofti yaa keerrookoo Dhiigin dammaramii ofti yaa komookoo Jajabatu keroko, obidira nisini. Jajabatu keroko, obidira nisini. Nukam soda bani, utano dangal magani. Kapso bini saniti, dina werara neti. Yartu komi saniti, dina bini saniti. Tumaniri raniti. Gamta falmataniti Bela dandaniti Debus jannaniti Lupu wareganiti Lafeda jabaniti Si tu kanjalatani tu kana tu kanjalata tu tena dupisuma volata jamatu kabena maraba sapota tu tena to sabuma volata kero tu kabena maraba sapota enjif kere si tu kanjalatani tu kana tu kanjalata tu tena dupisuma volata jamatu kabena maraba sapota tu tena to sabuma volata kero tu kabena maraba sapota Ajera do marajita kakabani mu ino kabaro bedim bisa Dandi sabadar bani kabarana bi adi kadumna marakisa gana masak bisabe gafa gamtev gamesa kaba gafa rorrotif kerakaba Geeffatee addeeffatee lola lammiko Dhiigin dammaramii ofti jedha baangoo Geeffatee addeeffatee lola keerroo baangoo Dhiigin dammaramii ofti jedha baangoo Qabsa jabeessi jajjabaadhu jajjabeekoo Dhiigin dammaramii ofti jedha baangoo Falma malee falli jiru yaa komookoo Dhiigin dammaramii ofti jedha baangoo Injifatee abilisoomnu yaadamiikoo Dhiigin dammaramii ofti jedha baangoo Dhiigin dammaramii ofti yaa komookoo Dhiigin dammaramii ofti yaa komookoo Dhiigin dammaramii የተከበራችሁ አድማጮቻችን እንግዲህ ያለንን ሁሉም ወደ እናንተ ጆሮ አድርሰን ልንሰናበት ነው። የቀረን የጀመርነውን የተፈሪ መኮንን ዜማ ዳውን ዳውን ወያኔም የሚለውን አድርሰን ልንሰናበት ነው። እስካሁን ድረስ አብረናችሁ የቆየነው እኔ ኢዮብ ባይሳ፣ ፕሮግራም በመምራት በሪ ያለሙ፣ ቴክኒሽናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት፣ ቸር ወሬ ያሰማን። ይህ ወጣት ድምፃዊ በአሁን
ሰዓት በወያኔ ቁጥጥር ስር ይገኛል። እግዚአብሔር መፈታቱን ይስጥህ እንላለን። ዳውን ወያኔ። እስከ ሳምንት፣ መልካም ሳምንት፣ ቸር ወሬ ያሰማን። ደህና ሁኑ። Mirko Malgalpa, Ninja Panta, Wabo, Wabo,